ኢትዮጵያ በ2018 መጨረሻ የዓለም ንግድ ድርጅት አባል ለመሆን ወሳኝ ምዕራፍ ደርሳለች ተባለ። በዚህ ሳምንት በጄኔቫ የተገኘው የኢትዮጵያ ከፍተኛ የልዑካን ቡድን በሚኒስትር ካሳሁን የተመራው 18 የመንግስት አስተባባሪ ኮሚቴና ተደራዳሪ ከፍተኛ ባለስልጣናት ያካተተ ነው። ኢትዮጵያ በካሜሩን በመጋቢት 2018 ዓመተ ምህረት በሚካሄደው የሚኒስትሮች ጉባኤ ላይ ለመቀላቀል ዝግጁ መሆኗን የግንድ ሚኒስትሩ ካሳሁን ጎፌ አጽንኦት ሰጥተዋል። ኢትዮጵያ ከዓለም ንግድ ድርጅት ጋር እንድትቀላቀል የሚጠበቅባትን መስፈርት ለማሟላት ሀገሪቱ ያላትን ቁርጠኝነት አረጋግጧል። ለዚህ ሂደት ሀገሪቱ ሀገር በቀል የኢኮኖሚ ማሻሻያ የተከናወኑ በርካታ ቁልፍ ማሻሻያዎችን መከናወናቸውን ጠቁመዋል። ይህም የባንክና የውጭ ምንዛሬ ገበያ ዘርፍን የበለጠ ነፃ ማድረግ፣ በገበያ እንዲመራ ማድረግ፣ የውጭ ኢንቨስትመንት ቀላል ሁኔታን መፍጠርና የግሉ ሴክተር በኢኮኖሚ ውስጥ ያለውን ሚና ማሳደግን እንደሚጨምር ገልጸዋል። የኢትዮጵያ የዓለም ንግድ ድርጅት አባልነት ለ120 ሚሊዮን ሕዝብ ገበያ ያመጣል፣ ለዓለም አቀፍ ንግድና ኢንቨስትመንት አዳዲስ ዕድሎችን ይፈጥራል፣ የዓለም ንግድ ድርጅትን የመቀላቀል ሂደት ታማኝነትን ያጠናክራል ብለዋል ሚኒስትር ካሳሁን። የዓለም ንግድ ድርጅት ምክትል ዋና ዳይሬክተር ዣንግ ቸንዣንግ የኢትዮጵያን ቁርጠኝነትና ንቁ ተሳትፎውን ፍሬ ያፈራ ነው ሲሉ አድንቀዋል። አክለውም የዓለም ንግድ ድርጅት አባል መሆን ብዙ የሚፈለገውን የኢኮኖሚ ለውጥ ለማምጣት የሚጠይቅ ውጫዊ ጫና ይፈጥራል። ብዙዎች ኢትዮጵያ የዓለም ንግድ ድርጅትን በፍጥነት ልትቀላቀል እንደምትችል ያላቸውን እምነት በመግለጽ የዓለም ንግድ ድርጅት አባልነት ሀገሪቱ ወደ ብዙዎቹ ዓለም የግብይት ስርዓት እንድትቀላቀልና ቀጣይነት ያለው የኢኮኖሚ ልማት ግቦቿን የበለጠ እንደሚያሳድግ ጠቁመዋል። ኢትዮጵያ የዓለም ንግድ ድርጅት አባል በዚህ ዓመት ጀምሮ ብትሆን ተጠቃሚው ማን ተጎጂውስ ማን ይሆናል ብለው ያስባሉ? አስተያየቶን ይጻፉልን።